ይሄ ድምጽ ማን ጋር ሊደርስ እንደሚችል አላቅም። የደረሳቸው ሰዎችን በእርግጠኝነት ይጠቀማሉ። ይሄ ንግግሬ ዋጋ ሊያስከፍለኝ ይችላል። ማንኛውንም ነገር ግን ለመጋፈጥ ዝግጁ ነኝ። በተመሳሳይ የኔትወርኪንግ አፖች ላይ ማለትም ፖፖ እና ሃላ ላይ ሱፐር ኤጀንት ነኝ። በእንደዚህ አይነት አፕ ከ2 ዓመት በላይ ልምድ አለኝ። ስለዚህ የምናገረው ነገር ሁሉ ምክንያታዊ ነው ማለት ነው። የመጀመሪያው ሌሎች አፖች ላይ ያሉ ለምሳሌ ኤጀንቶቻችን ሌላ አፕ ላይ ስንሄድ ለምንድነው የሚቃወሙ? የመጀመሪያው በውስጣቸው ፍርሃት ስላለ። ምንድነው የሚያስፈራቸው? ኢጎ ማለትም አዲስ አፕ ላይ ሄደው ማደራጀት ሰው ስለማይፈልጉ፣ ታች ወርደው መስራት ስለማይፈልጉ። ምክንያቱም አሁን ያሉት የከፍታው ማማ ላይ ናቸው። ከላይ ቁጭ ብለው ከስር ያሉት እንቅስቃሴዎች ምንም አይነት እንቅስቃሴ ሳያደርጉ ገንዘብ እንዲያገኙ ስለሚያደርጓቸው አዲስ አፕ ላይ ሲሄዱ ግን እንደ አዲስ ከዜሮ ቲም መመስረት ስለሚጠበቅባቸው ነው አዲስ አፕ ላይ መሄድ የማይፈልጉት። እናንተም እንድትሄዱ የማይፈልጉት ለዛ ነው። አዲስ አፕ ላይ ማንኛውም ሰው ሲሄድ ተጠቃሚ ነው። ምክንያቱም ከዜሮ ነው የሚጀምረው። ብዙ ኢቨንት አለ፣ ብዙ ሪዋርድ አለ። ሁለተኛ ደግሞ ብዙ አድቫንቴጅ አለ። ስለዚህ እነሱ የሚፈልጉት እነሱ በተደላደሉበት ቦታ ላይ እናንተ ከስር አገልጋይ ሆናችሁ ትንሽ ጥቅም ለነሱ ግን ብዙ ጥቅም እያስገኛችሁ እንድትቆዩ ነው የሚፈልጉት። ለዛም ብዙ አይነት ምክንያት ያመጣሉ። ምክንያታቸውን አልቀበል ብላችሁ ልክ እንደ ጥቁሩና አፈንጋጩ በግ ተረርታችሁ ጭንቅላታችሁን አሰርታችሁ ሌላ እዚህም አፕ ላይ ሌላም አፕ ላይ ሰራለሁ ብላችሁ ስትሄዱ እስከ ማሳገድ ይደርሳሉ። በፊት ከለፋችሁበት አፕ ላይ እስከ ማሳገድ። ለምን የዚህን ያክል የሚጥሩ ይመስላችኋል? እነሱ በኮሚሽናቸው ስለማይደራደሩ። እናንተስ እስከ መቼ ነው አገልጋይ የምትሆኑት? እስከ መቼ በእነሱ ስር ትንንሽ ጥቅም እያገኛችሁ ትቆያላችሁ? ለምሳሌ እኔ 2 አፕ ላይ ትልቅ ኤጀንት ነኝ ብያችኋለሁ። ሌላ አዲስ አፕ ሲመጣ እሄዳለሁ፣ እሞክረዋለሁ። ለምንድን ከ3 ከ4 አፕ ገንዘብ ማግኘት ችግር አለው? እነሱ ግን ምንድነው ሐሳባቸው? ጠባብ ነው አይመሯቸው። እዛ አፕ ላይ ውጤታማ የሆኑት ጂኒየስ ሆነው አይደለም፣ ወይ ከናንተ የተለየ አስተሳሰብ ወይ ደግሞ ከናንተ የተለየ ጭንቅላት ወይ ደግሞ ከናንተ የተለየ ብልሃት ኖሯቸው አይደለም። ቀድመው ስለገቡ ብቻ ነው። ጠጋ ብሏችሁ መርመሯቸው። ያ ነው የምትሏቸው የኔትወርኪንግ ስትራቴጂ የላቸው። እስቲ ኔትወርኪንግ ስትራቴጂውን የዘረጋላቸው በስራቸው የገባ 1-2 ሰው ነው። ስለዚህ ወዳጆቼ ጭንቅላታችሁን አሰሩ። የትኛውም አፕ ላይ መጀመሪያ የገባ ሰውና ጠንክሮ የሰራ ሰው ውጤታማ ይሆናል። ውጤታማ ከሆነ ከአንድ አፕ ብቻ አይደለም ከ2 እና ከ3 አፕ ገቢ ቢያገኝ ምን ችግር አለው? ሶስተኛ እዛ ላይ ያሉ ሱፐር ኤጀንቶቻችሁ ጭፍኖች ናቸው። ምክንያቱም ሰው ከዚህ ሄድብናል ብለው ስለሚያስቡ። ብታምኑም ባታምኑ ፖፖ ላይቭ ኢትዮጵያ ውስጥ መሰራት ከተጀመረ 4 ዓመት ሆኖታል። በትክክል ቫይራል ከወጣ ደግሞ 2 ዓመት። በዚህ ጊዜ የሚገርማችሁ ኢትዮጵያ ውስጥ 5% የሚሆነው ብቻ ነው ፖፖ ላይቭን የሚያውቀው። ያን ያክል እንኳን ላይደርስ ይችላል። 95% አፑን የማያውቀው። ስለዚህ እነዚህ ጠባቦች እና ጨለምተኞች ሰውም ያልቀባቸው ነው የሚመስላቸው። ያልተገደበ የሰው ኃይል አለ፣ የሚሰራ የሰው ኃይል አለ። ስለዚህ አሁንም የምመክራችሁ ነገር ምንድነው? ንቁ። በየሄዳችሁበት መጠቀሚያ አትሆኑ። አዲስ አፕ ሲመጣ ቶሎ ከናንተ የሚጠበቀው አፑን መረዳት፣ ደና ቲም ውስጥ መግባት፣ አቅማችሁን ከፍ አድርጋችሁ መንቀሳቀስ። ሁሌም አፈንጋጭ የሆነ ጠያቂ ከብቱና ለጥቅሙ ታጋይ በተላላቆቹ ይጠላል። የሆነ ሰዓት ግን ታላቅ መሆኑ አይቀርም። ታላቅ ስትሆኑ ግን መልሶ ያከብሯችኋል። ስለዚህ አሁንም መልእክቴ ይሄ ነው። አትፍሩ፣ አትሸበሩ። ማድረግ ትችላላችሁ፣ ማሳካት ትችላላችሁ። አዲስ ነገር ለማድረግ አትፍሩ። ብቻ ጠይቁ፣ መርምሩ። የሚያዋጣችሁ ከሆነ ግቡበት። ሁሌም ምክሬ ነው። አንድ ቦታ ላይ ብቻ ጥቅም የለም፣ ሁሉም ቦታ ላይ ጥቅም አለ። የእናንተ አቀራረብ ብቻ ነው። አመሰግናለሁ።